ምን ላይ? አይዋ ትንቢተ ኢሳያስ ምዕራፍ 6 ቁጥር 1 ጀምሮ ታውጣለህ። እግዚአብሔር አዳምጠኝ። ማስረጃ አቅርብ አልከኝና ሳቅርብልህ ደግሞ ይላል ትለኛለህ አደለ? ለአብርሃም አሁን ተገለጡለት አለ ኦሪት ዘፍጥረት ምዕራፍ 18 ላይ እሱ ላይማ ተገልጠው 3000 ተገልጠው ታዝለው በልተው አንተ አሁን በእሱ ቅድም እያልክ ነበር። እግዚአብሔር በሱም ከሄድን እኮ እግዚአብሔር በሱም ከሄድን ማለት አምላክ ሊሆን አይችሉም። ለምን መጥተው ወፍራም ዳቦ ጠላ ጠጅ ጠጥተዋል ይላል። አሁን ግን እሱ አለም ጥያቄ ለምን ቀሚስ አላቸው? እንዲ አምላክ እንዴት ነው አምላክ ቀሚስ የሚኖረው? አንዴ በሰው ልጅ ኢሳያስ ምዕራፍ 6 ላይ እግዚአብሔር ከፍ ባለ ዙፋን አየሁት ይላል እና እግዚአብሔር እንደዛ ነው በቃ ለኢሳያስ እንደታየው ነው ማለት ነው አይደለም። ለሰው በሚገባው መልክ መላእክት ምዕራፍ ኦሪት ዘጸአት ምዕራፍ 19 ላይ አዳምጠኝ ለሎጥ ተገልጠውለታል። እሱም ውሸት ነው። እሱም ውሸት ነው። አስረዳለሁ ውሸት እንደሆነ። አሁን ስቴፕ ባይ ስቴፕ እንድንግባባ ትንቢተ ኢሳያስ ምዕራፍ 6 ቁጥር 1 ላይ የልብሱ ዘርፍ ቤተ መቅደሱ ሞልቶት ነበር ይላል። እግዚአብሔር ተቀምጦ ዙፋኑ ላይ፣ ከዛ በኋላ ልብሱ ደግሞ ቤተ መቅደሱ ሞላው ይላል። የልብስ ዘርፍ ማለትም ማለት ደግሞ አይደለም እያልክ ያለው። ስለዚህ አስረዳኝ። አደለ እግዚአብሔር እኮ ለብሶ ታየው። አሁን ለሎጥ እኮ አልኩ መላእክቱ እንደ ሰው መስለው ታዩት። ለምዕራፍ 19 ማየት ትችላለህ። ይለያያል። ኖ እግዚአብሔር ይለያያል ሀቢቢ። ያኛው የታየው ምድር ላይ ነው። ሲቀጥል ደግሞ እግዚአብሔር አይደለም የታየው መላእክቶች ናቸው። ኢሳያስ ደግሞ ያየው ደግሞ ሰማይ ላይ ነው። ሰማይ ላይ ያየው እንደዛ ናቸው ማለት አይደለማ። እግዚአብሔር ሰማይ ላይ ነው። አሁን አይደለም ያልተግባባ ያለው ነገር መሰለኝ። ኢሳያስ ያየው ራእይ ትክክል ነው አይደለም? ጠይቀኝ ልመልስ። እኔ ልጠይቀው ወይ አንተ መልስ። ችግሩን መሰለ እግዚአብሔር መልሱ ከርዕሱ ውጭ እያደረከውን ያለው እግዚአብሔር ለኪ ነው። እኔ እግዚአብሔር ሳይሆን እግዚአብሔር ምስለኪ ነው የሚለው። እንደዛ አይልም። አክቹዋሊ እንደ አይልም ታስታል። አሁንም እግዚአብሔር ጆሮህን ቅረብ አድርገህ ለማዳመጥ ሞክር። እሺ ብራዘር፣ ትንቢተ ኢሳያስ ምዕራፍ 6 ላይ ኢሳያስ እያደረኩ ነው። ኢሳያስ እግዚአብሔር ያየው ይላል። ያየው እይታ ምናባዊ እይታ ነው፣ ደግሞ ትክክለኛ እይታ ነው። ከፍ ባለ ዙፋን አየው እግዚአብሔርን ማለት። እኔ በምን አየው ሳይሆን ጥያቄ ያየው እይታ ምናባዊ እይታ ወይስ ትክክለኛ እይታ ነው? ከፍ በቃ እንደዚህ እንደምታየው አየው ከፍ ባለ ዙፋን። እኛ እኔ አየው ወይስ አላየውም አልኩ። ለመጨረሻ ጊዜ ልጠይቅህ፣ ያየው እይታ ምናባዊ እይታ ወይስ ደግሞ ትክክለኛ እይታ? ትክክለኛ እይታ ነው። አመሰግናለሁ። ትክክለኛ እይታ ያየው ኢሳያስ ሰማይ ላይ ነው አይደለ? አዎ ሰማይ ላይ ከፍ ባለ ዙፋን አየሁት። አመሰግናለሁ። ትክክለኛ እይታ ከሆነ ያ እግዚአብሔር ቀሚስ አለው ማለት ነው? የታየው እግዚአብሔር ማለት ነው። ተመልሰህ እኮ እሺ። አይ አይደለም፣ ለእኔማ አንተው ጠየቀኝ። እሺ ልመልስ። እሺ ቀሚሱ ላይ ቆመ። አዎ እግዚአብሔር ደግሞ እንደዛ አይደለም። እግዚአብሔር ለእሱ በሚገባው መንገድ ተገለጸለት እንጂ እግዚአብሔር እንደዛ እንደታየው አይደለም። ለሰው በሚገባው ነው። ቤተክርስቲያን ደግሞ መጽሐፍትም ስትጽፍ እግዚአብሔር ተጋጨብኝ። ቅድም እኮ ትክክለኛ እይታ ነው ብለህ ነበር። አንዴ በአይኑ አየ ኢየሱስ ራሱ ምን አለ? ህፃናት እግዚአብሔር ያለው ቅድም ኢሳያስ ቅድም ምን አልከኝ? ኢሳያስ ያየው ትክክለኛ እይታ ነው ብለሃል። ትክክል ነኝ?
ቀሚስ ነው። አሁን ቅድም እኮ አልኩ እግዚአብሔር ይበቃል። ለምን ዝገት ነው የሚሆነው? በቃ